ባቢሎን ላይ ቋንቋዎች ሲበተኑ ከመበተኑ በፊት ይሄን ነበር የሚናገሩት። ከዛ ቄሶቹ ዘንድ ካህናቱ ዘንድ ተረፈና ነው አሁን እኔ ጅም ገብቶ ማሳይህ። ኢትኤል የእግዚአብሔር ስጦታ ማለት ነው። ኢትያኤል ደግሞ የንግሥት ሳባ እውነተኛ ስሟ ነው። ሳባ የከተማዋ የአያቷ ከተማ ስም ነው። ኢትዮጵያኖች የኩሽ ህዝብ ናቸው፣ የሴም ህዝብ ናቸው። ራሱ ኢትዮጵ ራሱ የመልከ ጸዲቅ ልጅ ነው ብያለሁ አይደል? ኩሽ ነው መልከ ጸዲቅ ከነ ናምሩድ ነው የሚወርድ ያለነው በሞላ ኩሽ ነን ኢትዮጵያ ውስጥ። ስለዚህ አንድም ሴም የለም። ቤተክርስቲያን እና የያሬድን ዜማ ስሰማ ደግሞ ሳገናዝበው ፈረንጆች ከኛ በኋላ ክርስትናን እንደተቀበሉ ድሮ ደግሞ እኛ የአይሁድን ሃይማኖት ወይም የሙሴን ሕግ ስንከተል የኖርን ነን እኛ። እግዚአብሔርም ሄልሜት ይሄ ሄልሜት ነው የእግዚአብሔር ሄልሜት። ይሄ መኖሩን ሄልሜት ሲያደርግ ሞተረኛው ታምናለህ ሰሪ እንዳለው ሄልሜቱ። ይሄ ራስ ቅል ሰሪ እንዳለው ሄልሜት መሆኑን እንዴት ያቅታል ማየት። እሱ እዚህ 3 ዓመት ስለኖረ ኢትዮጵያ ውስጥ ኢየሱስ ክርስቶስ ስለቀደሳት ማርያም ደግሞ ይችን ሀገር በጣም ስለወደደች እባክህ ልጄ እኔ ከዚህ መሄድ እንኳን አልፈልግም የምትለው ኮንዲ ኮርደርቻት 10 አርጌ 10 ሰጥቼሻለሁ ባርካት ቀድሻት ብሎ የሱ የሰጣት ሀገር ልዩ ሀገር ነን እኛ። ኢየሱስ እዚህ መጥቶ ከኖረ ማርያም ብዙ ጊዜ ተመላልሳለች። ጣና ቂርቆስ ላይ እሷ ቅዱስ ዮሴፍና ኢየሱስ ክርስቶስ 5 ወር ተኩል ኖረዋል። መዝገቡ ላይ አለ፣ ሄጄ አይቼዋለሁ። እኛ እንዴት እንደህያለን። ኢትዮጵያ ድሃ አይደለችም፣ እኛን ድሃ የሆነው በራሳችን ጥፋት በክፋታችን። እና ይሄን ሁሉ ትተን አሁን ኢየሱስ ክርስቶስ የመምጫው ምልክቶች በጣም እየታዩ ስለሆነ በዓለም ላይ ብንጠነቀቅና እግዚአብሔርን አስበን ወደ እግዚአብሔር በየሃይማኖታችን ወደ እግዚአብሔር ብንመለስ እና መንፈሳዊ ብንሆን ይበጀናል ብዬ አስባለሁ። የአይሁድ ጉባኤ በፊት ስለነበረው አዳምና ሔዋን በጣና ገዳም ያወሩት የነበረው ቋንቋ ግዕዝ ነው የሚል ጽሑፍ አይቼ ነበረ። እርሶ ደግሞ የለም የሱባ ቋንቋ ነው ብሏል። አስረጅ የሆነ መጽሐፍም ይዘው መጥቷል። ትንሽ ስለሱ ቢሉት። ይሄ እዚህ ጋር የሚታየው መጽሐፍ የሱባ ቋንቋ ነው። ሁሉ የሱባ ቋንቋ ይባላል። የአዳምና ሔዋን ቋንቋ ወይንም ልሳነ ሰብ ይባላል። ልሳነ ሰብ ምን ማለት ነው? የሰው ልጅ ልሳን የመጀመሪያው ማለት ነው። እና አሁን ቅርጣስ ምናምን እንትን ሲጽፉ ኪታብ ጽፈው እዚህ ላይ ለመድኃኒት ብለው የሚሰቅሉት ውስጥ የሚሰቅሉ ጽሁፍ ውስጥ ይሄ ሱባ አለ። ከግዕዝ በተጨማሪ ይሄ ሱባ አለ። ጨጨጨፈ እንደዚህ የሚለው ልሳነ ሰብ ነው። ነገሩም እዚህ ላይ ክታቡ የሚሰቀለው ልሳነ ሰብም ይባላል። ስሙ ልሳነ ሰብ የተባለው ይሄ ልሳነ ሰብ የሰው ልጅ ቋንቋ ፊደላት ውስጡ ስላሉ ነው እዛ የተጻፈ። ተረዳኝ? ክታቡ ውስጥ ስላለ ነው። እና ይሄ እነዚህ አሁን የእንግሊዝኛ አሁን ፊደላት አለ አይደል? ላቲን ምናምን ብዙዎች ተወስደዋል። ከዚህ ውስጥ ነው የተወሰዱት። እኔ አብራርቻለሁ በአንድ ቦታ ላይ ላቲን ወርድ ማለት ነው። አዎ ከእንግሊዝኛም ላቲን ሁሉ የወጣ ከዚህ ተወስደዋል። ብዙ ነገሮች ፊደሎች ተወስደዋል። እና ይሄ የመጀመሪያው መጽሐፍ ነው። ልሳነ ሰብ ወዳጄ ሟቹ መሪራ ሳማን በላይ ናቸው የሰጡ የሸለሙኝ ከመሞታቸው በፊት። እና እሳቸውም በሱዳን ሀገር ከተቀበረ የኢትዮጵያ ቤተክርስቲያን ከአንድ ድንጋይ ሳጥን ውስጥ ካገኟቸው ንብረቶች እነዚህ ናቸው። እሳቸው ቋንቋውንም ችለው ነበር፣ እስከ መገልበጥም ደርሰው ነበር። አሁንም አንድ ወጣት ሰዓሊ ልጅ አለ ጎበዝ የሆነ እና እሱ ይሄን እያጠና ነው። ይሄንን መጽሐፍ ላጋራው ነው አሁን ተረዳኝ። እና ብሩህ ነው ልጅ አእምሮ። እና ይሄ ወደፊት ያለውን እነ ላሊበላ ሁሉ ይሄ መጽሐፍ ግዕዝ ይችሉ ማን ነው ከግዕዝ ሌላ ቅዱስ ላሊበላ ይሄንን የሱባ ቋንቋ ይችል ነበር። ተመዝግቧል መጽሐፍ ላይ አለ። እና እንዲህ አይነት ሁሉ ያለን ሰው እንኳን ግዕዝ ማለት ነው። ግዕዝ የመጣው ትናንትና ነው ማለት ይችላል። ከዚህ ሲወዳደር ግዕዝ ቀዳማዊ ምኒልክ የንግሥት ሳባና የንጉሥ ሰለሞን ልጅ ወደ ኢየሩሳሌም ሄዶ አባቱ ጋር 4 ዓመት ቆይቶ ሲመለስ አባቱ የሰጠውን የእጅ ስራ አዋቂዎች፣ ጦረኞች የመሳሰሉትን 28000 ከጋዛ አካባቢ ድሮ በኢያሪኮ አካባቢ ይኖሩ የነበሩ ሰዎች ኢያሪኮ ግንብ ውስጥ ግዕዝ ተናጋሪዎች ነበሩ። ጽሁፍም የራሳቸው ሌላ አይነት ነበራቸው። እና
እነዛን ሰዎች 28,000 ወደ ኢትዮጵያ ሲያመጣ 12,000 ደግሞ የራሱ አይሁዳውያን ነበሩ። 40,000 ነው የያዘው እና የኢትዮጵያ ሕዝብ ደግሞ አፋር እና እንደዚሁም ደግሞ ራያ ቆቦ የመሳሰሉት አልተቀበሉትም። እነሱ የንግሥት ሳባ ወገን ናቸው። የተወለደችው ከነሱ ውስጥ ነው የወጣችው። ከአዘቦ የሚለው አዜብ ከሚል የኢትዮጵያ 10 ወንዶች ወልዱ አንዱ ጎሳ ነው አዜብ እና አዘቦም ይባላሉ እስካሁን ድረስ እና ንግሥት አዜብ ነው የሚላት የነሱ ንግሥትም ነበረች። አልተቀበሉም። ይሄንን ልጁ ክልሱ ልጅ ምኒልክ የተባለው ባዕዳን ይዞ መጥቶ ኢትዮጵያ ላይ ሊነግስ ነው ወይ በሚል ሲቃወሙት እሷም ተዋጋችለት እና አሸነፉ። ስለዚህ ጊዜ አጋዚ ነፃ አውጪ አላቸው እና ስለዚህ በዚህ ሁለታ ቋንቋችን ግዕዝ መሆን አለበት የነሱ ቋንቋ ይዘው የመጡት። ኢትዮጵያም ብሔረ አጋዚያን እንድትባል አለ። ኢትዮጵያ የሚለውን ስም ሊሰርዝ ፈለገ፣ ግን አልሆነለትም። ምክንያቱም እግዚአብሔር ቀደም ሲል ኢትዮጵ ቢጫ ወርቅ ስጦታ ለእግዚአብሔር ከሚለው ቃል ስለሆነ ኢትዮጵያ የተባለችው ኢትዮጵም ስሙ ኢትኤል ነበር። ኢየሩሳሌም ሆኖ የአባይን ወንዝ ተከትለህ ጣና ላይ ሰፈርና ከ2000 ዓመት በኋላ እኔ ስወለድ በቤተልሔም እስራኤል ስወለድ በሰማይ ላይ ኮከብ አሳያቸዋለሁ ለዘሮች ያቺን ኮከብ ተከትለው የመረቻቸው ይምጡ ቤተልሔም ድረስ ብሎ ስለ ላከው መጥቶ እዚህም ላይ ሰፍሮ ኢትኤል የእግዚአብሔር ስጦታ ማለት ነው። ኢትኤል ኢትያኤል ደግሞ የንግሥት ሳባ እውነተኛ ስሟ ነው። ሳባ የከተማዋ የአያቷ ከተማ ስም ነው። ኢትያኤል ነው ስሟ። እቴጌ እትዬ የሚለው ሁሉ ከዚህ ነው የወጣው እና የሴቱ ኢትያኤል ይባላል። የእግዚአብሔር ሰጠኝ የእግዚአብሔር ስጦታ ማለት ነው። የወንዱ ኢትኤል ኢትኤል የሚለው ስም ኢትዮጵ ይባል ቢጫ በሚለው ወርቅ ምክንያት ብሎት እግዚአብሔር ኢትዮጵ ተባለ። ኢትዮጵያ አሰኛት። አፍሪካን በሞላ ጥንት ላዕላይ ኢትዮጵያ ታህታይ ኢትዮጵያ ይባላል። ማፕ ላይ አለ። አሁን መርከበኞች ይዘው የሚዞሩት ላይ አሁን አፍሪካ የሚባለው ኢትዮጵያ ነው የሚለው አፐር ኢትዮጵያ ሎወር ኢትዮጵያ በእንግሊዝኛ ኦሽን ውቅያኖስ አሁን አትላንቲክ የሚባለው ኢትዮጵያን ውቅያኖስ ኢትዮጵያን ኦሽን ነው የሚለው ኢንዲያን ኦሽን ኢትዮጵያን ኦሽን ነው የሚለው እና በኢትዮጵያ ምክንያት ይሄን ስልጣኔውን ልጆቹን ልኮ በአፍሪካ ጫካ በነበረችበት ጊዜ አስፋፍቶ ኢትዮጵያ ተባለች መላው አፍሪካ እና ይሄ ሁሉ ታሪክ ነበረ። ግን ምኒልክ መጣና ስለተጋጨ ከነዚህ ሳባ ከኢትዮጵ ዘር ነች የመጨረሻዋ ሴት። ከሷ በፊት እስያኤል የሚባል ነበር። እስያን በሞላ ቅኝ ገዝቶ እስካሁን እስያኤል ይባላል ያ ቦታ። የኢትዮጵያ ወታደር ይዞ ሄዶ ቅኝ ግዛት ገዝቶ ንጉሶች ሾሞ እኔ የንጉስ ነኝ እስያኤል ነው የስመ መንግስቴ ማነው ስመ ክርስትና ስመ ክህነቴ ካህናት ነበሩ። በነገራችን ላይ የመልከ ጸዲቅ የሳሌም ንጉስ ልጅ የንጉስ የካህን እንደመሆኑ ኢትዮጵም መጥቶ ኢትኤል መጥቶ ኢትዮጵ እስከሚባል ጊዜ ሲነግስ እዚህም ኢትዮጵያ ላይ የንጉስ የካህን ሆኖ ለ1000 ዓመት እስከ አጼ እስያኤል ከሳባ በፊት እስካለው በክህነትም ጭምር ነው የንጉስ የካህን ሆነው ከእግዚአብሔር እየተገናኙ ድሃ እንዳይበድሉ የእግዚአብሔርን ድምፅ እያሰሙ የነገሱ ቅዱሳን ነገስታት ናቸው። ሳባ ላይ ሲደርስ ሴት ስለሆነች አልወሰደችም ያንን። ስለዚህ ቂም ነበረው። አሁን እዚህ ልዘረዝረው አልችልም። ያ ምኒልክ የተባለው ልጅ መጥቶ እስራኤል ሀገር 4 ዓመት ስለቆየ የእስራኤልን የንግስና ስነ ስርዓት እንደነ ዳዊት እንደተቀቡት ነው የምፈልገው እንደዚህ ብሎ የኢትዮጵያ መጽሐፍ ይሄ የዚህ አይነቱ መጽሐፍ እንዲጠፋ ይሄ መጽሐፍ የሱባ ቋንቋ ተቃወመ። ለምን የነ ኢትዮጵ እስከ እስራኤል ድረስ ይሄ በዚህ ነበር የሚጠቀሙት ጎጃም አካባቢ እና የአዳምና ሔዋን ቋንቋ ነው ብለናል። ከዛ ያወረሱት ነው። ባቢሎን ላይ ቋንቋዎች ሲበተኑ ከመበተኑ በፊት ይሄን ነበር የሚናገሩት። ከዛ ቄሶቹ ዘንድ ካህናቱ ዘንድ ተረፈ። ይሄና ነው አሁን እኔ ጅም ገብቶ ማሳይህ በድብቅ ተቀምጦ የሱባ ካህናት እና ጠቢባን ምኒልክ ሲያሳድዳቸውና በግዕዝ መተካት አለበት ይሄን አጥፉ ሲል ሸሹ። ወደ ግብፅ ሄደዋሉ። ወደ አፍሪካ ሌላ ክፍል ምስራቅ አፍሪካ ሄደዋሉ መጽሐፍቱን ይዘው እና አሁን ይሄ መጽሐፍ እንዲህ አይነቱ የተረፈ ነው። ቀጥሎ ደግሞ የሱባና የግዕዝ መዝገበ ቃላት አለኝ እና መሪ ራስ ያገኙት ነው እሱ እና ወጥቷል እሱ እና እሱ ሁሉ ማስረጃ አለን።
እና ይሄ ነውና ይሄም ቋንቋ መሰራጨትና ማንሰራራት አለበት። እንኳን ግዕዝ ማለቴ ነው። ይሄ ሁሉ ያለን የሱባ ቋንቋ መነሳት አለበት ነው የሚሉት። አዎ አየህ፣ በሱባ የነበሩት ሁሉ ነገር እውቀቶች፣ ጥበቦች ወደ ግዕዝ ተተረጎሙ በ3000 ዓመት ውስጥ እና ያጣነውን ነገር ግዕዝ ውስጥ ብዙ ነገር እናገኛለን ማለት ነው ግዕዝ ውስጥ። ስለዚህ ግዕዝ መጠናት እንዳውም በጣም ነው ያለበት ለአዲሱ ትውልድ አዋቂ እንዲሆን ብሩህ እንዲሆን። ፈረንጅ ሲያጠናው እንዴት ኢትዮጵያዊ ልጅ ትንሽ ልጅ አያጠናው? በጣም እጅግ አድርገን እናመሰግናለን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የመጨረሻ ጥያቄ ላይ ደርሰናል። ረዘም ሰፋ ያለ ነው። እንግዲህ ጥሩ ነገር መስማት፣ ታሪክን ማወቅ፣ የአባቱን ታሪክ የማያውቅ ትውልድ ተነሳ የሚላል መጽሐፍ ላይ እና የአባቶቻችን ታሪክ ስለማናቅ በዘር በቋንቋ በብሔር በትናንሽ ነገር አሁንም እንደ ወደ ቀበሌና ወደ መንደር ወርደናል እየተባላን ስላለ ነው ይህንን ፕሮግራም የሰራ ነው። እንደ ፕሮፌሰር የመጨረሻ ጥያቄ ኢትዮጵያኖች የኩሽ ህዝብ ናቸው የሴም ህዝብ ናቸው? አሁን እየተጣሉ ያሉ ፕሬዝዳንት ኢሳያስ ሲናገሩ ስለሰማው እኛ አሁን ሴሞች በኩሾች ልንገዛ ምናምን የሚል የፖለቲካ ቁማር ስላየው እንደው ኢትዮጵያኖች የዘር ግንዳቸው ከምን ይመሰሳል? ኩሽ ነው። እንደ ሩቅ ሳንሄድ ሩቅም ነው። ከኖህ ጥፋት ውሃ በኋላ እንግዲህ የወለዳቸው ወንዶች ነበሩ አይደለም? እና እነ ያፌት የሚባሉ ወደ ራሽያ አቅጣጫ ሄዱ። ሴም የሚባለው ወደ ሚድል ኢስት እና ወደ እስያ አካባቢ ሄደ። የሃም ልጅ ኩሽ ደግሞ ካም ነው በአማርኛ ካም ነው፣ ሃም በእንግሊዝኛ ነው። የካም ልጅ ኩሽ ነው። እዛው ኢትዮጵያና አፍሪካ ላይ ነው እሱ ሰፍሮ የቀረው እና በኋላ ግን በተለያየ ዘመናት የሴም ወገኖች መጡ ቤተ እስራኤልን ጨምሮ። ከዛ በኋላ ደግሞ በሰሜን በኩል የመጡ ከቲግሪስን ዩፍሬተስ ሪቨር ቫሊ አካባቢ እና ከቲክሪት ከሚባል ከተማ የመጡ ሰዎች ደግሞ በኋላ አሉ። በአሌክሳንደር ደ ግሬት ለአፄ ዋዜባ ለተባለው የኢትዮጵያ ንጉሠ ነገሥት ጦረኞች የሆኑ ሰዎችን ሰጠው። ምክንያቱም ቀደም ሲል እሱ ደግሞ ለአሌክሳንደር ትልቁ 21,000 የኢትዮጵያ ሰራዊት ሰጥቶት ነበር። ኃይለኛ ተዋጊዎች ጀነራል ቅሊንጦ በሚባል ሰው ስም የሚመራ እሱ ደግሞ አሌክሳንደር ሄዶ ኢራክንና ሶሪያን ያዘበት በእነዚህ ኃይል ሄዶ እና ማረከና ያዘ። ወረታውን ለመመለስ ሲል ከሲሪያ በኩል እና ከኢራክ በኩል የተውጣጡ 25,000 ወታደር ወረታውን መልሶ ሰጠው። እነዚህ ሴም ናቸው እንግዲህ ከተባሉ ሴም ናቸው እና እነዚህ ግን በኋላ ቁጥራቸው ትንሽ ነው። ውቅያኖስ ውስጥ እንደገቡ ነው ማለት ነው የሚቆጠረው። ጠብታ ናቸው። የውቅያኖሱ ጠብታ ዋጣቸው እና መልካቸው ከ300 ዓመት በኋላ እንደዚህ 7ኛ ትውልድ ላይ ነው ማለት ነው። በ7ኛ ትውልድ ላይ ጠፋ ያ የኢራክ መልካቸው እና የሲሪያ መልካቸው ጠፋ። ቤተ እስራኤልም ምኒልክ ሲያመጣቸው ቀያይና ያሁን ያሉትን እስራኤልን ይመስሉ ነበር። በ8ኛው ትውልድ ላይ ግን ከሰመና ደሙ እየደከመ ሄዶ የኢትዮጵያውያንን መልክ ያዙ። ሁሉም ኩሽ ሆኑ ማለት ነው። በሌላ ነገር አሁን ያሉትን ቤተ እስራኤል መልካቸው እንደኛው ነው አይደለም? እስራኤል ያሉትን እስራኤል አይመስሉ። ለምንድን ነው ያ ደም ኩሽ ሆነ? ሴም ትንሽ ጠብታ የነበረችው ኩሽ መሃል ገብቶ በ3000 ዓመት አሁን የመጀመሪያ ቤተ እስራኤል ምኒልክ ያመጣቸው 3000 ዓመት ነው። በ7ኛው ትውልድ ላይ በ8 ከሰመ። አሁን ኢትዮጵያ ውስጥ ድሮ ልታገባ ስትል 7 ቤቱ ይቆጠር ይላሉ። ትውልዱ ማን ነው? ለምን ዘመዱን እንዳያገባ ነው። እስከ 7ኛው ትውልድ ላይ ጭላንጭል ደማለች፣ ትንሽ ደማለች። 8ኛ ላይ የለም እና ኢትዮጵያዊ ሆኗል። በቃ ኩሽ ሆኗል። ስለዚህ ኢትዮጵያ ኩሽ ናት። ኩሽ ሁሉ ኩሽ ነው። አሁን ከዚህ ድሮ የመጡ እንደዚህ 3000 ዓመት 2300 ዓመት በፊት ወዲያው በ300 ዓመት ሳይሞላ ኢትዮጵያዊ ሆኖ መልካቸው፣ ቅርጻቸው፣ ዲኤንኤያቸው ሁሉ ተለውጦ ኩሽ ሆኗል። ስለዚህ አሁን ያለነው በሞላ ኩሽ ነን ኢትዮጵያ ውስጥ። ስለዚህ አንድም ሴም የለም። ቋንቋ ትንሽ ሴም የሚመስል አለ። ሴም አማርኛ
ግዕዝ የመሳሰለው ሌሎችም አሉ አይደለ አሉ። ግን ቋንቋ ዘር አይደለም። ገባ? ቋንቋ ምንድን መግባቢያ ነው። ከቋንቋ ተነስተ ዘር ነው ልትል አትችልም። ይሄ የፈረንጆች ፈረጃ ለመግዛት የሚጠቀሙበት ዘዴ። በደንብ ጠልቀው ፈረንጆቹ አልገቡበትም። ግን ቋንቋ ዘር ቢያደርግ ኖሮ ቢለውጥ ኖሮ ዘርን ጥቁር አሜሪካኖች አሁን አሜሪካ ነገር አለው አይደለ እንግሊዝኛ ነው የሚናገር አይደለም እንደሚናገሩት። ግን አንግሎ ሳክሶን ወይም እንግሊዛዊ ነጭ ሆነዋል አልሆኑም። ምንድነው ያው ጥቁር ናቸው፣ አፍሪካዊ ናቸው፣ እንደኛው ነው የሚመስለው። እዛ በምርጫው በምኑም ድርሽ ለማለት አይችልም። ስለዚህ ቋንቋ ዘርን አይለውጥም። ሴሚቲክ ቋንቋ ቢናገር አንድ ሰው አረብ ነው ማለት አይደለም ወይ እስራኤላዊ ነው ማለት አይደለም። ኢትዮጵያዊ ሴም ቢናገር ገባ? እኛም ብዙ ቋንቋን የተማርነው ጀርመንኛ እችላለሁ፣ እኔ ራሻን እችላለሁ። ስለምችል ራሻ ሆንኩ ወይንም ጀርመን ሆንኩ ማለት አይደለም። ቋንቋ ዘርን አይለውጥም፣ አይወስንም፣ ደምን አይለውጥም። ቋንቋ የንግግር ክፍል እንጂ የባዮሎጂካል ምንም በለው የአካላዊ ተጽዕኖ የሚያደርግ አይደለም በፍጹም። ስለዚህ ቋንቋው ይቀርባል ለሴም ይላሉ። እሱም ራሱ አማርኛ አከራካሪ ነው። ወደ ኩሽ ነው የሚጠጋው። ብዙ የኦሮሞኛ ቃላት አማርኛ ውስጥ አሉ። ለምሳሌ በርጩማ፣ ጫካ፣ ቀበቶ፣ ጋቢ እንደዚህ ብዙ ደርድሬዋለሁ። የኦሮሞና የአማራ እውነተኛ ዘር ምንጭ የሚለው ውስጥ በደንብ ደርድሬዋለሁ። አማርኛ የሆኑ ድሮ ኦሮምኛ የነበሩ አሁን አማርኛ የሆኑ ቃላት። ስለዚህ የኢትዮጵያ ሕዝብ ሁሉ አሁን ባለንበት ሁኔታ ደቡብ በለው ሰሜን ምዕራብ ምን ኤርትራ በለው ትግራይ በለው ዩናይሚት የፈለክበት ቦታ ብትሄድ ቤተ እስራኤል ብትል ኩሽ ነው ሆኗል። ኢትዮጵያ የኩሽ ምድር ናት። ኩሽ ነን። ድሮ ኩሽ ነበር። አሁንም ያቺ የመጣችው ትንሿ ጠብታ የሴም የተባለው እንትን አላሸነፈውም። ያሸነፈው ውቅያኖስ የሆነው የኩሽ እንጂ ጠብታ የሆነችው የሴም በኋላ የመጣችው አይደለችም። እሷ ጠብታዋ በውቅያኖሱ ኩሽ ተውጣት ኩሽ ሆናለች የራሷ። ስለዚህ ኩሽ ነን። ሁላችንም አርፈን መኖር ነው፣ አብረን ተስማምተን መኖር ነው። የተለየ ሴም የሚባል የለም። ስለዚህ ኩሽ ስለሆነን አንድ የኢትዮጵያ ሕዝብ ሆነን ተፋቅረን ተዋደን በኢትዮጵያዊነታችን ጸንተን ራሱ ኢትዮጵ ራሱ የመልከ ጸዲቅ ልጅ ነው ብያለሁ አይደል? ኩሽ ነው መልከ ጸዲቅ። ከነ ናምሩድ ነው የሚወርደው። ባቢሎንን ግንብ የገነባው ራሱ ኩሽ ነው እና በፊትም ኩሽ ነበር። ከኢትዮጵ በፊት ኢትዮጵም ከመጣ ኩሽ ነው ራሱ ከነ ልጅ ልጆቹ ሁሉ ኩሽ ነን እኛ በጠቅላላው እንደ ሌላው አፍሪካ ሁሉ ኩሽ ነን። እናመሰግናለን። ይህን ታሪክ በደንብ ለማወቅ ለማጥናት ከፈለጋችሁ ከመጽሐፍ ክፍል ዘፍጥረት ከምዕራፍ 10 ጀምሮ በጣም ሰፋ ባለ መልኩ አለ፣ አንብቡት እያለን እንደ ፕሮፌሰር እርሱ በፈጣሪ ያምናሉ? ከበድ ያለ ጥያቄ። በፈጣሪ የማያምን ከየት እንደመጣ የማያውቅ ሰው ነው ማለት ነው። አልበርት አይንስታይን ቢሆን ግድ የለኝም እኔ ወይንም አይዛክ ኒውተንም ቢሆን አይዛክ ኒውተን እንኳን ቢሆን ይኸውልህ ልንገርህ፣ ብዙ ሳይንቲስቶች አሉ አልተወራላቸው፣ ብዙ ፈላስፎች አሉ በእግዚአብሔር የሚያምኑ። ለምሳሌ አይዛክ ኒውተን ስለ እግዚአብሔር ሲወራ እንደዚህ ራሱ እንትን ቆቡን አንስቶ ቆሞ ነው እንትን የሚናገረው። የስበትን ሕግ ያወቀው ስበት እሱ ራሱ በእግዚአብሔር በጣም ያምን ነበረ። እንትናም ቢሆን አይንስታይንም ቢሆን አይሁዳዊ ነው ራሱ። ለአይሁድ ሕዝብ ስንት ውለታ እግዚአብሔር እንደዋለለት ከፈርዖን ባርነት እስከ ማውጣት ድረስ ያለውን ሁሉ የራሱ ታሪክ ነው አይንስታይን። እና እግዚአብሔርን ሊክድ አይችልም። እሱም ባይሆን ኮስተር ብሎ አይዘው ይሆናል እንጂ በስም የሚታወቁ መዓት ሳይንቲስቶች፣ መዓት ፈላስፎች እንደው የፍልስፍና እንደውም አንዱ ትግሉ ከመጀመሪያ እስከ መጨረሻው እግዚአብሔር አለ የለም የሚለው ጥያቄ ነው። ማን ፈጠረው? ዓለምን የፈጠረው አለ ወይስ የለም ወይ የሚለውን በሁለቱ ተከፍለው እግዚአብሔር አለ የሚሉ አሉ፣ የለም የሚሉ አሉ። በሁለት ነው እንጂ የተከፈሉት። ፈላስፋ ሁሉ አያምንም በእግዚአብሔር፣ ሳይንቲስት ሁሉ አያምንም ማለት አይደለም። እና አሁን አንድ ሰው እኔም ሆንኩ አንተ ራስን ፈጥረሃል አንተ፣ እኔስ ራሴን ፈጥሬያለሁ። ማንም ራሱን የፈጠረ ሰው የለም። ስለዚህ ራሱን የፈጠረ ሰው ከሌለ የፈጠረው አምላክ ወይም ፈጣሪ አለበት ማለት ነው። እኔ ራሴን እንደዚህ አልፈጠርኩም።
ገባ ተፈጥሬ ነው ያገኘሁት። ከእናትና አባቴ ተወለድኩ። እዛ ያኖረኝ ግን የመጀመሪያውን ሰዎች በምድር ላይ የፈጠረው እግዚአብሔር ነው እና እየተባዛን መተን እና ራሱን ያልፈጠረው ሁሉ እዚህ በኢትዮጵያም ሆነ በዓለም ላይ ያለ ሰው ሁሉ አንድም እኔ ራሴን ፈጥሬያለሁ የሚል የለም። ስለዚህ ፈጣሪ አለበት ያ ሰው ማለት ነው። ፈጣሪ አለ እሱን የፈጠረው ማለት ነው። ይሄ ራሱ እንኳን ይነግርሃል። ሩቅ ሳትሄድ ፈጣሪ እንዳለ አንተን የፈጠረ ቁጭ ያደረገ እንደዚህ ፈጥሮ በፈጣሪ ያምናሉ። ባጭሩ በፈጣሪ ዓለምና ሙሉዋን በሰራው በፈጣሪ ያምናሉ በጣም እንጂ። ምክንያቱም ማን ፈጠረኝ? የምን ቤተ እምነት ተከታይ ነው? እንደው ተናግሮት ላይቁ ይችላል። ፕሮቴስታንት ኖት? ካቶሊክ ኖት? ጀርመን ሀገር በምኖር ጊዜ የኢትዮጵያ ተዋህዶ ቤተክርስቲያን አልነበረም። እኔ በነበርኩበት ከተማ በተለይ ብሬመን የሚባል እና ስለዚህ ቤተ ከመቀመጥ ለምን አልሄድም ብዬ ሉተራኖች ቤተክርስቲያን የጀርመኖች ይሄድ ነበር እና ብዙ ትምህርትም ተምሬያለሁ እዛ። ከዛ አሜሪካን ሀገር ደግሞ ሲሄድ አገኘው የኢትዮጵያ ተዋህዶ ቤተክርስቲያን እና የያሬድን ዜማ ስሰማ ደግሞ ሳገናዝበው ፈረንጆች ከኛ በኋላ ክርስትናን እንደተቀበሉ ድሮ ደግሞ እኛ የአይሁድን ሃይማኖት ወይም የሙሴን ሕግ ስንከተል የኖርን ነን እኛ እስከ ክርስቶስ መወለድ ድረስ። ስለ ቤተ እስራኤሎችም ነበሩ እንዳልኩ 3000 ዓመት አብረውን ይዘው መጥተዋል። 10ቱን ቃላት ሙሴም ልኳል። ግልባጩን ኢትዮጵያዊት ስላገባ አማቹ ወደ ኢትዮጵያ ሲመጣ አባ ብሔር የሚባለው የሲቦራ ወንድም በነገራችን ላይ እንትና ማነው ወንድሜ ይልማ መምህር ይልማ ሲቦራ የዮቶርአብ ሚስት የሆነችው ኢትዮጵያ አይደለችም ሌላ ግብፃዊት ነች ምናምን የሚል ያለው ነገር አለ። ስህተት ነው ይሄ። በሌላ ጊዜ ካገኘው ይሄንን በደንብ አድርጌ መልሰዋለሁ። በደንብ መጽሐፍ ቅዱሱ ኢትዮጵያዊው ይላል። ኢትዮጵያዊው የቶርአብ የምድያም ንጉሥ ልጅ ሲቦራ ሙሴን እንዳገባች እና ሙሴን ጥገኝነት እንደሰጠው ሰው ገሎ ሲመጣ ከግብፅ ያስጠጋው ኢትዮጵያዊው መሆኑን ከስደትም ከባርነትም ከተመለሱ በኋላ ስለ ፍርድ አፈራረድ እና አንተ ለሁሉ ሰው አትፍረድ፣ ሰው ይሰቃያል፣ አንተ ትሰቃያለህ። ሽማግሌዎች መርጠህ ከነሱ ውስጥ ጨዋ የሆኑትን መድበህ ለትንንሹ ነገር ለፍርድ እነሱ ጋር ሂዱ፣ አንተ ጋር ለአቤቱታ ይምጡ። አንተ የእግዚአብሔርን ስራ እንጂ ዝም ብለህ ጊዜህን አታጥፋ ልጄ ሆይ ብሎ የመከረው ኢትዮጵያዊ ነው። በኢትዮጵያ ውስጥም የጦር ሰራዊት ስርዓት አለን እኛ 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻምበል፣ ሻለቃ የምንለው የስልጣን ተዋረድ አለ። አንተም እንደዚህ አድርግ ብሎ የመከረው ራሱ ኢትዮጵያዊ ነው። ከሙሴ የላቀ ነው። ሙሴ ሁሉ አባቴ ብሎ የሚሰግድለን ነው እና ኢትዮጵያዊ ነው። እና ይልማ ተሳስቷል። አንድ ግብፃዊት ነች ምናምን የሚለው እና ይሄ ግን ለሌላ ጊዜ ለሌላ ርዕስት ነው። እና ይሄ ነው ለእግዚአብሔር መኖር። አንደኛ ራስን ካልፈጠርክ የፈጠረህ አለ ማለት ነው። እያንዳንዱ ሰው አንድ በል። ሁለት መስታወት ጋር ቆመ ስታይ የሰውነትህን አሰራር ይሄ አሁን ራስ ቅል ነው አይደለም። አንጎል እዚህ ውስጥ ስላለ ልስልስ የሆነና ቆሻሻ እንዳይነካው የሚያስፈልግ በጣም መጠበቅ ያለበት አንጎላችን እዚህ ውስጥ ስላለ ያን ለመከላከያ ሄልሜት ወይንም ቅል አበጀልን። አሁን ሄልሜት ሞተር ብስክሌተኞች ያደርጋሉ አይደለም። ሲወድቁ በራሳቸው ስለሚወድቁ እንዳይሞቱ እንዳይፈጠፈጥ ብሬኑ እንዳይነካ ነው አንጎላችን እንደዛ የተደረገው። እግዚአብሔርም ሄልሜት ይሄ ሄልሜት ነው የእግዚአብሔር ሄልሜት። ይሄ መኖሩን ሄልሜት ሲያደርግ ሞተረኛው ታምናለህ ሰሪ እንዳለው ሄልሜቱ። ይሄ ራስ ቅል ሰሪ እንዳለው ሄልሜት መሆኑን እንዴት ያቅታል ማየት? ለምን አንተ አስተያየትህ ስለጠበበና ስለደነስክ አታውቀውም። ይሄንን ልብ አትልም። ሰውነትህን አይንህ ለምሳሌ ስንት ነገር የያዘ ነው ውስጡ በሳይንስ ሲመረመር። አፍ ራሱ ወፍጮ ነው። ምላስ ያላውሳል፣ ጥርስ ይፈጫል። እያንዳንዱ የዶማ ቅርጽ ያለው አለ፣ ያካፋ አለ፣ የመጃ አለ፣ ገባ ወፍጮ አለ የተሰራበት ዘዴ። አፍ ወፍጮ ቤት ነው ደንበኛ። እዛ ትከታለህ፣ ምግቡን ይፈጭና ያደርግና በቲዩብ ውስጥ በዚህ ምንድን ነው ቲዩብን ምን ብለው በዛ ውስጥ አልፎ በቱቦ ብለው በዛ አልፎ ተሰራይቶ ምን ብሎ ከላይ ካፍህ በኩል ንጹህ ምግብ ገብቶ ስራውን ሰርቶ ወደ ደም ሄዶ ወደ አካልም ሄዶ ተሰራይቶ የማያስፈልገው ትርፉ ደግሞ
በታች እንዲወጣ በላይ የገባው ንጹህ፣ በታች ደግሞ ቆሻሻው እንዲወጣ ለድፍን ለሆነው አይነት ደግሞ ወፈር ላለው ሌላ መውጫ፣ ቀጭን እንደ ውሃ አይነቱን ደግሞ በሽንት መሽነያ መውጫ፣ መንገዶቹን መስመሮቹን ለያይቶ በስነ ስርዓት አስቦ አቅዶ ማን ነው የሰራው? ማን ነው እኔ እንደዚህ የሰራኝ? አንተ ማን ነው እንደዚህ ያቀደልህ? ይሄን ሁሉ ስልክ ነው እንትንን ነው ጆሮ ስልክ እንደ ስልክ እኮ ነው መያዣ እንዲይዝ ነው ድምፅ ንፋስ ሁሉ ታቅዶ ነው የተሰራው። ይሄን እቅድ የሰራው እግዚአብሔር ይባላልና እኛ ዲዛይነር ሜድ ነን። ዲዛይነር ሜድ የሚባል ልብስ በውጭ ሀገር ሀብታም ነው ነግሮ እንዲሰፉለት በግሉ የሚያሰራው በዲዛይነር ነው። እኛም በዲዛይነር ነው የተሰራ ነው። ተረዳኝ። ታቀደን ነው እና ይሄ እግዚአብሔር መኖሩን ያሳያል። እና በመጽሐፍ ቅዱስ ላይ ደግሞ የት ማን ነው ታዲያ እግዚአብሔር ሲል እኔ ነኝ አለ ኢየሱስ የፈጠርኩት። ዮሐንስ ወንጌል ላይ ሁሉን የፈጠረው እሱ ነው፣ የተፈጠረው ሁሉ በሱ ነው፣ በሱ ያልተፈጠረ የለም፣ የሚታየውም የማይታየውም በኢየሱስ ክርስቶስ በኢየሱስ ነው የተፈጠረው ይላል። ስለዚህ እሱ ነው ፈጣሪ፣ ኢየሱስ ነው ማለት ነው። ከሱ ነው የተነሳ ነው ከኢየሱስ። እሱን ካመንን ከተከተልን ደግሞ መደምደሚያችን እሱ ወዳለበት ወደ ገነት ወይም መንግስተ ሰማይ እንሄዳለን። አብረነው ለዘላለም እንኖራለን ካመንን በሱ ማለት ነው። መስቀል ላይ በሰራው ስራ ካመንን። ተረዳኝ። ስለዚህ በቅርቡ ሊገለጥ ያለውን ኢየሱስ እየጠበቁ ነው። እኔ ብቻ አይደለ አንተም ታየዋለህ። በእኛ እድሜ ሊመጣ ነው እኮ። እኔ ወደፊት የሚሆን ነገር መስሎኝ ነበር፣ ግን ተይዘናል። እኛ ላይ ነው የሚመጣው። ለማናምንና ለምናሾፍ ከባድ ጊዜ ነው የሚሆነው። ስለዚህ ሁሉ ሰው የእግዚአብሔርን ጉዳይ በጣም ከዘር በቋንቋ በብሔር መጋጨቱን ምናምን ትቶ ይሄ እኔ አንተ ቦታ የሚለውን ትቶ ከሰማይ የሚመጣውን እሱ ይቀራል። የሁሉ ምናምን እሱ ሲመጣ ጸጥ ነው የሚልና አሁን እኔ የምመክረው ለእኛ ለኢትዮጵያውያኖች እግዚአብሔር አለ፣ መጽሐፍ ቅዱስ ላይ አለ፣ ተጽፏል፣ ይመጣል ይላል። የሄደው ኢየሱስ ይመጣል ይላል። ስትመጣ መቼ ነው ብለው ቢጠይቁት ምልክቶቹን ልንገራችሁ፣ ትክክለኛ ሰዓቱን ምኑን እናንተ ማወቅ የለባችሁም ቀኑን። ግን ምልክቱ ፀሐይ ትጨልማለች፣ ጨረቃ ደም ትመስላለች፣ ውሃዎች ሁሉ ይሁን ደም እየመሰሉ ነው። አሁን የገሊላ ባህር እሱ ይሰብክበት የነበረው ጦር ወሬ ትሰማላችሁ፣ ጦርነት ትሰማላችሁ። የተለየ ጦርነቶች ነው። ከባዱን ነው የሚልህ። ከዛ ጥላቻ፣ መቀዝቀዝ፣ በብሔር መጣላት ምን ማለት ይሄ ሁሉ አለ እና ይሄ ሁሉ እንዲቆም እኛ ኢትዮጵያውያን በተለይ እሱ እዚህ 3 ዓመት ስለኖረ ኢትዮጵያ ውስጥ ኢየሱስ ክርስቶስ ስለቀደሳት ማርያም ደግሞ ይህችን ሀገር በጣም ስለወደደች እባክህ ልጄ እኔ ከዚህ መሄድ እንኳን አልፈልግም የምትለው ኮንዲ ከወደድሻት አስራትሽ አድርጌ አስራትሽ ሰጥቼሻለሁ ባርካት ቀድሻት ብሎ የሱ የሰጣት ሀገር ልዩ ሀገር ነን እኛ። አሁን ጠበል እንደ ኢትዮጵያ የሚፈልቅበት ሀገር በዓለም ላይ የለም። በየቦታው እዚህ ጠበል ሲፈልቅ ታያለ። ሰይጣን ደግሞ ሲጮህ ሲረጭበት ጠበሉ ሲጮህ ታያለ። የመንፈስ ትግል የመንፈስ ጉዳይ አለ እዚህ ሀገር ውስጥ፣ ሌላ ሀገር የለም። ለምሳሌ ቴነሲ መሰለኝ አሜሪካን ሀገር የኢትዮጵያ ቤተክርስቲያን ትልቅ ግቢ ቢሰራ እዛ ላይ ጠበል ፈነዳ ታውቃለህ። ለይቶ የሌላው አሜሪካን ቤተክርስቲያን የማይፈነዳ የማይወጣ የማይመነጭ እዛ ሄደው አሜሪካኖችም እየዳኑ ነው። እና ስለዚህ ይሄ ኢትዮጵያዊ አንደኛ አዳምና ሔዋንም እዚህ ከተፈጠሩ ኢየሱስ እዚህ መጥቶ ከኖረ ማርያም ብዙ ጊዜ ተመላልሳለች። ጣና ቂርቆስ ላይ እሷ ቅዱስ ዮሴፍና ኢየሱስ ክርስቶስ 5 ወር ተኩል ኖረዋል። መዝገቡ ላይ አለ፣ ሄጄ አይቼዋለሁ። እና ይሄ ሁሉ ነገር ያለበት ታቦቱ ያለበት 10ቱ ትእዛዝ የተሰጠው ለሰው ልጅ ይሄ ሁሉ ልዩ ሀገር እኮ ያደርገናል። ይሄ ሁሉ እኛ ግን አላወቅነውም። ደግሞ አየሩን ጥሩ ሰጠን፣ ውሃ ሰጠን፣ እንደ ልብ የትም የሌለ ወንዞች ሰጠን፣ ሐይቆች ሰጠን፣ ፏፏቴ ሰጠን። መሬቱ ማዕድን ማዕት አለው ማናወጣው እየተጋደልን እርስ በርሳችን እና ይሄ ሁሉ አረግልን። እኛ ግን የማንረባ ሰዎች ሆነን እርስ በርሳችን መናቆር፣ መጋደል፣ መጨቃጨቅ ትተን ተፈጥሮን አውጥተን እንደመበልጸግ እኛ እንዴት እንደህያለን። ኢትዮጵያ ድሃ አይደለችም። እኛን ድሃ የሆነው በራሳችን ጥፋት በክፋታችን እና ይሄን ሁሉ ትተን አሁን ኢየሱስ ክርስቶስ የመምጫው ምልክቶች በጣም እየታዩ ስለሆነ በዓለም ላይ ብንጠነቀቅና እግዚአብሔርን አስበን ወደ እግዚአብሔር በየሃይማኖታችን ወደ እግዚአብሔር ብንመለስ እና መንፈሳዊ ብንሆን ይበጀናል ብዬ አስባለሁ።